ቫት እንደሚታወቀው ግብአት ላይ የተከፈለን ታክስ ውጤት ላይ ከተሰበሰበ ታክስ እያቀናነሰ የሚሄድ የታክስ አይነት ነው። ስለዚህ አንድ ግብር ከፋይ ይህንን እያቀናነሰ እየተንከባለለ እስከ 6 ወር ጊዜ ውስጥ እያቀናነሰ መሄድ ይችላል። 6 ወር ካለፈ በኋላ ግን ያልተቀናነሰውን የግብአት ታክስ ተመላሽ መጠየቅ ይችላል። ስለዚህ ማመልከቻ በሚያቀርብበት ጊዜ በ45 ቀናት ውስጥ ተቋሙ ተመላሹን ሊፈጽም ይገባል ማለት ነው። ከዛም በተጨማሪ ደግሞ ከ50% በላይ ወይም ከግማሽ በላይ አቅርቦታቸውን ኤክስፖርት የሚያደርጉ ግብር ከፋዮች እንዲሁ ግብአት ላይ የከፈሉትን ታክስ በአንድ ወር ጊዜያት ውስጥ ተመላሽ እንዲደረግላቸው መጠየቅ ይችላሉ። እንዲሁም ከ100 ሚሊዮን ብር በላይ ዓመታዊ አቅርቦት ያላቸው ግብር ከፋዮች ለካፒታል እቃ ለመግዛት የከፈሉትን ቫት ወይም ተጨማሪ እሴት ታክስ በአንድ ወር ጊዜ ውስጥ ተመላሽ ይደረግላቸዋል ማለት ነው። ከዛም በተጨማሪ አንድ ቫት ተመዝጋቢ የነበረ ሰው ሲያቋርጥ ወይም ከቫት ሲሰረዝ ያልተቀናነሰ የግብአት ታክስ ካለው ተመላሽ መጠየቅ ይችላል በማመልከቻ። ይህም ደግሞ በ60 ቀናት ውስጥ ተመላሹ እንዲፈጸም ሕጉ ያዛል ማለት ነው። በአጠቃላይ የተመላሽ ስርዓቱ ይህንን ይመስላል። ደረሰኝ አስፈላጊ ነው። ግብአት ላይ የከፈለውን ታክስ እንዲሁም የሸጠበትንና የሰበሰበውን ቫት በደረሰኝ ሁሌም ቫት ላይ ደረሰኝ መሰረታዊ ነው። ስለዚህ ደረሰኞችም አስፈላጊ ናቸው። ሌሎችም ሰነዶች አስፈላጊ መረጃዎች መያዝ ይኖርባቸዋል ማለት ነው።